እናት የሆነን ሁሉ ኪችናችን መጥፋት የሌለበት በመጀመሪያ የእግዚአብሔር ቃል ነው። እርሱ ካለ እንግዲህ ሁሉ ነገር ሙሉ ነው። እንደኔ አመለካከት ይህንን የእግዚአብሔርን ቃል በምናነብበት ጊዜ ጥንካሬን እናገኛለን፣ ኃይልን እናገኛለን፣ ከእግዚአብሔር ጋር ያለን እብረት ይጨምራል። ስለዚህ በእግዚአብሔር የምንተማመን እናት ሴቶች እንሆናለን። እግዚአብሔር ቃል ዋነኛና የመጀመሪያ ነው። አሁን ወደ ስራዬ። ማንኛውንም አይነት ማር መጠቀም እንችላለን። ጠርሙስ የሆነ እቃ ቢሆን ይመረጣል፣ ረጅም ጊዜ እንዲቆይልን። አለኝ እዚህ ጋር ጤና አዳም ደግሞ አለኝ። ለቡናዬንም እየጠጣው ነው። ቴምር አለ እዚህ ጋር፣ ሲናመን አሉ፣ እነዚህ ክሎቭ ቅርንፉድ አሉ። እነዚህ ሻይ ውስጥ እንግዲህ ለማጣፈጫ የምንጠቀምባቸው ቅመሞች አሉ። እዚህ ጋር እርድ አለኝ፣ ተርመሪክ አለኝ። እንዴት አድርገን ቆንጆ ለባህል የሚሆን ብርዝ አሰራር አሳያችኋል። ወደ ስራ ይሄዳለሁ። እናንተም እየተዝናናችሁ ተመልከቱ። የምንፈልገውን የማር መጠን ልክ እንጨምራለን። ስለዚህ እኔ ይበቃኛል። እናዋሃደዋለን። እርድ እንጨምራለን። ከለር አይነት ከምንጨምር እንደዚህ እርድ ብንጨምር የተሻለ ነው። እርድ ብዙ የጤና ጠቀሜታዎች ስላሉት አለመጨመርም ይቻላል። የተፈጨ ቀረፋ ነው። ማሩንም እርዱንም ሲናመኑን ጨምሬያለሁ። ይሄንን አዋህጃቸዋለሁ። ማር ካነሰው ከበዛበትም ውሃ ጨምራለሁ። ማር ካነሰው ደግሞ ማር ጨምራለሁ። ውሃ ያስፈልገዋል፣ ማር በዝቶበታል። ታጥቦ የተዘጋጀ ቴምር አለኝ፣ ፍሬ የወጣለት። ጤና አዳም አለኝ። ዛሬ ጨምረ ነው በንጋታውም ማውጣት ይቻላል። ቀረፋ ጨምርበታለሁ። ትንሽ ልቅመሰው ውስጥ ማር ከበዛበትም ካነሰውም ቆንጆ ነው። ጣዕሙ ጥሩ ነው። ትንሽ ግን ውሃ ብጨምርበት የተሻለ ነው። ይበቃል። ከለሩም እንደምትመለከቱት በጣም ነው የሚያምረው። አሁን ጥሩ ነው ያለው። ቴምር አለመጨመር ይቻላል። ነገር ግን ትንሽ ጠንከር እንዲል ፈልጋለሁ የምንል ከሆነ ደግሞ እርሾ መጨመር ይቻላል። 4 ቀን ስለሚቆይ ምንም ነገር አልጨምርበትም። በቀላሉ ይሄንን የመሰለ የብርዝ አሰራር ይዤላችሁ መጥቻለሁኝ። ምሳሌ 31 ካን ጀምሬ አነብላችኋለሁ። በኢየሱስ ስም አነባለሁ። ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ እጅግ ይበልጣል። የባሏን ምርኮም አይጎድልባትም። እድሜዋን ሙሉ መልካም ታደርጋለች፣ ክፉም አታደርግም። የበግ ጠጉርና የተልባ እግር ትፈትላለች፣ በእጆቿም ደስ ብሏት ትሰራለች። እርሷም እንደ ነጋዴ መርከብ ናት፣ ከሩቅ አገር ምግቧን ትሰበስባለች። ገና ሌሊት ሳለ ትነሳለች፣ ለቤቷም ሰዎች ምግባቸውን፣ ለገረዶቿም ተግባራቸውን ትሰጣለች። እርሻንም ተመልክታ ትገዛለች፣ እጇን ፍሬ ወይን ትተክላለች፣ ወገቧን